ደህና መሹ ጋሽ ገብሬ። እዲ ወይ ጠቢቡ እንደምን አመሸ? አመሸው ብዬ ስጣድፍ እኮ አላየሁም። ከየት ነው ከመሸ? እርሶስ ከየት ነው? አይ እኔ እንኳን ለሥራ ጉዳይ ከሰዎች ጋር ተገናኘሁና አንድ ሁለት ስል መሸ። እኔም እንደርሶ ሆኜ ነው። አቤት አቤት እጥፍ ዛሬ አመሸ ብላ በዱላ ያላቆራጠጠችኝ እንደሆነ ታያለህ። እማማ ጥፌ ድብድብ በዛ ብለው ግቢውን ጸበል ረስተውት የለም እንዴ? ጫፎቱን አይነኩት። አይ እንዴ ጨዋታውን አልኩ እንጂ እኔ ስልምታ ብትል መቼ በጅላለሁ። ትመር ቁልፍ ይዘዋል። ማ እኔ ረዲ ያስኩ አንተ አላስክም እንዴ? እኔ ቁልፍና ዝርዝር ሳንቲም አልይዝም ጋሽ ገብሬ፣ ኪሴ ያፈሳል። በለባህሩ ደውልለት እንዴ። መቼም በዚህ ሰዓት በር ብናንኳኳ የተኙትም ይረበሻሉ። ይኸው ሴቶቹ ሳይነቁ ቀስ ብለን ድምፅ ሳናሰማ ገብተን መተኛት ነው ያለብን። ስልኬ ሳንቲም የለም ጋሽ ገብሬ፣ እርሶ ደውሉለት። የኔ እኮ ባትሪ ባልቆ ጠፍቶብኝ ነው። ሞክር፣ ግድ የለም ባይሆን ሚስኮል አድርግለት። እሺ ካነሳው ምን ችግረኝ? ይዋ አይመልስም። በቀደም እንደዛ በዝናባ ስላሸነፍኩት አቆፍ ሞክር። ድምፅ ቀንሱ ጋሽ ገብሬ። አሁን ሳይለንት ላይ እንሁን ተባብለን ተስማማን። ሄሎ እንዴ አነሳብኝ እኮ አናግረዋ። ሳንቲሜስ ሄሎ ቶሎ ብለህ መልእክት አድርሳ። ሄሎ እስኪ እባክህ አባትህ በር ላይ ቆሜያለሁ ክፈትልኝ እያሉ ነው። ቁልፍ አልያዙም። ይኸዋ ሳንቲም ያለቅ። አይዞህ ነገ ትሞላለህ። መቼም ደጅ ከምናድር ብዬ ነው። ብቻ ጸበኞች ነን ብሎ አልከፍትም እንዳይልና እንደፈራነው በሩን እንዳናንኳኳ። እሱም ብዬ አይደለም እኔስ አባትህ በር ላይ ቆመዋል ያልኩት። ጋሽ ገብሬ ኧረ ፉጨቱ ምን አባቴ ላድርግ ብለህ ነው? ደስ ብሎኝ እኮ ነው። እጅ ወሰዷት ናት ነጯ። ወይ ጠቢቡ ጠጥቼ መስሎ አብሬያቸው አመሸው ያልኩ ሰዎች ናቸው ደስታ ይለቀቁብኝ። ጋበዞት? ዛሬስ ጋባዡን የነበሩ አንድ መታፈሪያ የሚባል ባለሀብት አለ። ይኸውልህ እዚች ያልሞተች ቤት ዘበኝነት ተቀጥሮ ይሰራ ነበር። ያቺ በር ላይ ያለችው በሰው ላብና ወዝ የጠቆረችውን ድንጋይ ሳይ ትዝ የሚለኝ መታፈሪያ ነው። ኧረ እኔም ብለኝ ከማግባቴ በፊት እዚች ያልሞተች ድንጋይ ላይ ቁጭ ብዬ ፀሐይና ብርድ እየተፈራረቁብኝ ደጅ ጠንቻለሁ። አዎ ይቀጥል ጀመሩት። አዎ እና መታፈሪያ ድንጋዩ ላይ የተቀመጠ ይህንን ቤት ይጠብቃል። አንድ ቀን ታዲያ በጠዋት ተነሳውና እዚህው መታፈሪያ ይቀመጥባት የነበረችው ድንጋይ ላይ ተቀምጬ ለዚህ ለአልጋ በአልጋ ፕሮጀክት ገበያ ከየት አባቴ ላምጣ ብዬ ስጨነቅ ድንጋዩዋ መታፈሪያን ጠይቀው ብላ ሾክ አለች። መታፈሪያ ዛሬ ብትጠራው የሚሰማ ሰው አይደለም። የብር ክምር ላይ የሚተኛ ባለሀብት ነው። ምን ይሰራል እንጂ ነጋዴ ነው። ወደ ውጭ እየላከ የሚነግዳቸው ነገሮች አሉ። ኤክስፖርተር ነው። ታዲያ ለምን አልጋችንን ኤክስፖርት አያደርግም ብዬ አናገርኩት። ዛሬ የእሽታ መልሱን ነገረኝ። ደስ አለኝ። የማያልፍለት ድሃ ሀብታም ይጋብዛል እንዳሉት ካላጠጣው ብዬ የደስታዬን ሳጠጣው አምሽቼ መጣሁ እልሃለሁ። እርሶ ለደስታው እኔ ለብስጭቴ ስንጠጣ አምሽተን ስንመጣ በመንገድ ተገናኘ። ይኸው አብረን በር ላይ ቆመናል። ምን ነው ተበሳይተሃል እንዴ? ጨሻለሁ። ጭስ ብዬ ምን አግኝቶ? ዘመድ እንዴ? ዘመዶቼ ብር አልጠቅማቸዋል። አምጣ እንካ የሚል የለም። ለምን አምጣ ይሏል? ሰጡኛ። ሳቀበኝ አንዴ የሰጡኝን ተቀበልኩ እንደ ውለታ እየተቆጠረ። ይኸው እኔ ደግሞ እድሜን ሙሉ እንሰጥ ተፈቅዶብኝ። ግልጽ ብታደርገው እህቴ ልትመጣ ነው ከለንደን። የትኛዋ? ሰናይት። እንዴት ሳልሰማ? ምን ያደርጉልታል ቢሰሙስ? አባትህን ዛሬ ጠዋት አግኝቼው እንዴት አልነገረኝም ብዬ ነው። አሁን ቁም ነገሩ እሱ አይደለም ጋሽ ገብሬ። ሰናይት ቤት የሚከራይ ፈልጋ ቤተሰቡ በሙሉ ፈልጎ ማግኘቱን ኪራይ መክፈሉን በአንድ ድምፅ በእኔ ትከሻ ላይ እንዲወድቅ ወሰኑት። በምን ሄዳ? ባለሀብት ነህ አሉኝ። እኔ እንጃ። ጠቢቡ ሞጃው የሚል ነገር ግንባሬ ላይ ተለጥፎ ይሆን ጋሽ ገብሬ? ስሞት እስኪ ይዩልኝ እስኪ። ቆይ እስኪ ግንባሬ ላይ አመድ ነው የሚታየኝ። እሱ ጭስ ነው። ጭስስ ስላጨስኩት ሲጋራ ነው። አረ ሌላ
ሌላ ባህሩ ደህና ከተኛህበት ቀሰቀስን እንዴ? አሁን ምን ነው? በደህና ነው። ወደ የቤታችን መግባት ፈልገን ነበር። ግቧ። ማን አትግቡ አላችሁ? በሩን ልቀቀዋ። ይኸው። እናመሰግናለን። አንኳኩተን የቤቱን ሰው ሁሉ ከምንረብሽ አንተን ብንቀሰቅስ ይሻላል ብለን ነው። ለሌላ ጊዜ የራሳችሁን ቁልፍ ያዙ። እሺ። ደህና ደር ጠቢቡ። እናመሰግናለን። ሰላም ደር ጋሽ ገብሬ። ሳይለንት አምሽታ የመጣውን ሰው ጭራሽ የተኛ ሰው ልትረብሽ ታቋጫለህ? አያመሌ ተኝተሽ ነበር? እንዴት አልተኛም? የመኝታ ሰዓት እኮ ነው፣ እኩለ ሌሊት። አይ ድንገት እንቅልፍ አልወስድ ብሎሽ ከሆነ ብዬ። እንቅልፍ ለምን አልወስድ ይለኛል? ንጹህ ሕሊናዬን ይዤ ምን ሆኜ እንቅልፍ እምቢ ይለኛል? ምንም እኮ ደህና አደር። መተኛትሽ ነው እንዴ? እንዴት ያለ ነገር ነው ባካችሁ! እና ቁጭ ብዬ ምን ልሆን? አዋሪኛ ምን አለበት? እንቅልፍሽ እንደሆነ ጠፍቷል። የጠጣኸው ነው እንደሚኮረኩር? አረ ሌላ የሚኮረኩር ደስታ ይዤ ነው። ጥሩ ነው፣ ተኛበት። ስትነሳ ከመጠጡ ጋር ጠፍቶ ትገላገለዋለህ። አረ ይሄኛው የሚጠፋ አይደለም። ግድ የለም ሲነጋ ነው ያጠፋዋለሁ። ማይ እንዴት አድርገሽ ጥፊ? ምን ነው ብተኛ ገብሬ? እንደው ማረፍም ላልችል ነው። ስራና ነገር ለነገ አይባልም። እህል ነው ለነገ የሚያድረው ትይኝ የለም እንዴ? እላለሁ። የሚሰማኝ የለም እንጂ እናገራለሁ። ጠጥታ እየተናገርኩ ሲነጋ እየረሳኸው ቢቸግረኝ እርሜን ዛሬ ጠዋት አወራዋለሁ ብዬ ንዴቴን ውጭ ብተኛ አንዴ በፉጨት አንዴ በሁከት አላስተኛ ትለኛለህ። ምንድን ነው የፈለግከው? በል። የሚያዋራኝ ምን ነው? ዛሬ ከነጋም ሳታወራ ነው ያልከው? ኧረ አውርቻለሁ፣ ብዙ አውርቻለሁ። መሬት ጠብ ያላለ ወሬ አወራሁ እኮ። ጎሽ እንኳን አወራህ። ደህና አደር። የመታፈሪያ ጉዳይ ተሳካ። የቱ የመታፈሪያ ጉዳይ? አልጋ በአልጋን ወደ ውጭ ሀገር ወስዶ እንዲሸጥ የጠየቅነውን። ምን? አልጋውን እልካለሁ፣ ገዢ አግኝቻለሁ አላ። ለማሳያ የሚሆን በውጭ ስታንዳርድ ሰርታችሁ 5 ያህል አስረክቡኝ አላ። ዛሬም ከሱ ጋር ነው ያመሸሁት ነው የምትለኝ? ደስ ብሎኛል። ልጥፌ ነይ እስኪ ቀፊኝ። ኧረ ሞት ይቀፍህ። አቀበለኝ እሱን ጋቢ። ይሄ እውነትም ለነገ ብለው የሚያሳድሩት ነገር አይደለም። ነጠላ ጫማዬን ወዲህ ግፋ። ምን በል እንዲህ ልመቻችና ንገረኝ ጉዴ። ምን ነው? አትተኛም? ለምን አልተኛም? ታዲያ ምን ሆነ ነው ከገባህ ጀምሮ አኩርፈህ እሱ በር ጋር የተቀመጥከው? ኧረ አላኮረፍኩም። ስላመሸሁ ትቆጣኛለች ብለህ ከሆነ አልቆጣም። አውቃለሁ። እና ምን አልሽኝ ብለኝ? ሰላም እንኳን አትለኝ? አትስመኝ? እሺ ልብስን አትቀይርም? መተኛት አላሰኛም? ደክሞኝ ነው ብለኝ። ምን ስትሰራ ውለህ? ለሲስተር ቤት ስፈልግ። እስካሁን የቆየሁት ቤት ስፈልግ ነው ልትለኝ ነው? አይደለም። እሺ በቃ ናተኛ ጠቢው።
እኔ መተኛት እፈልጋለሁ። እስካሁን አንተን ስጠብቅ እንቅልፍ ባይኔ አልዞረም። ጠቢብ የት ነው? አንተ ካልመጣህን ይመጣለሁ። እንዳትመጪ ብሌን። እዛውኝ። ለምን? በቃ ተኝ ማለቴ ነው። ተኝ፣ ደክሞሻል ብሌን። እሺ የታመሸ ነገ እናውራ። ቤቱን አገኛችሁ? አዎ። ዋናው እሱ ነው። ዋናው እሱ አይደለም። ዋናው የቤቱ አከራዮች የ6 ወር ክፈሉ ማለታቸውና ብሩን እኔ እንድከፍል መወሰኑ ነው። ምን? አዎ። ለሲስተር ሲነገራት ጠይው ይክፈልና ስመጣ ሰጠዋለሁ። እኔ ለሱ እንዲህ ነኝ እንዴ አለች አሉ። ብሩ ብዙ ነው? በወር 5000 ብር፣ የ6 ወር 36000 ብር። ብዙ ነው። ልክ ያኔ ሲስተር ለሰርጌ ላከችልኝን ያህል ነው። ምን አላት? ምን አላት? ከየት አምጥተህ ትሰጣታለህ? ከየት አመጣለሁ አትላትም? ምን ይሻላል ታዲያ? አንቺ ብትተኝ ይሻላል። ምንም ተኛው ጠቢቡ? እዛውኝ በቃ ተኝ። እንዴ ምን አድርጌሃለሁ? አጠገብህ እንደሆነ አልፈለክም? አዎ። ምን ነው? ትንሽ ጠጥቻለሁ እንዳልሸትሽ ብዬ ነው። ስለተናደድክ ነው የጠጣኸው? ተናድጄ። አይዞህ የኔ ጌታ። እንዴ ጠቢው ወይ አጭሰሃል? ጨሻለሁ። ሲጋራ አጭሰሃል አላጨስክም? ጨሻለሁ፣ አጭሻለሁ። ምን ልዩነት አለው? እንዴት ልዩነት የለውም? ለኔ አንድ ነው። ነደደኝ ብሌን። ሲነደኝ የማነደው ነገር ፈለግኩ። ያለው ገንዘቡን ቤቱን አንድዶ ፎ ይላል። እኔ ምን አንድድ? ምን አንድጄ በምን ልጽናና? ሲጋራ ነፍሴ ህዝሽ ከ10 ብር በላይ አላጠፋውም። አላጨስም ብለህ ምለህ እርግፍ አድርገህ ትተሃል። እኔ ማጥቼ ነበር። እሱ ነው አልቶ ያለኝ። ምንም የምትለወጥ ሰው አይደለም ታውቃለህ? አውቃለሁ። ማንም እኔ እንድለወጥ አይፈልግም። ሰለቸውሽ? ዝም በል። አትተንፍስ። አዎ ስትተነፍስ ካፌ የሚወጣው ሽታ ልቤን ያሳምመኛል። ሐቄንም ትንባዋዬንም በውስጥ ይዤው ተኛለሁ። አልተነፍሰውም። አይዞሽ። እዚህ ጫፏ ጋር ጥቅልል ብዬ ተኛለሁ። እዚህ ደግሞ እስከ ጫማህን የምትተኛው? የሚተኙ የታደሉ ናቸው ብሌን። ገና ያስገባሁት ነገር ከውስጤ ጨሶ ወጥቶ ለማለቅ አንድ አዳር አይበቃኝም። ማን ነው እሱ? ምን ሆነሻል? ምንም አልሆንኩም። ምንም ካልሆንሽ በኩል ለሊት እዚህ ምን አመጣሽ? መምጣት አልችልም። ምን ነው ብቻሽን መሆኑን ጠላሽ? ባልተብየሽ አሁንም አልገባም? ገብቷል። ከገባ ታዲያ እዚህ ምን ቀረሽና መጣሽ? ወዴት ነው ደግሞ? ብርድ ልብስና ትራስ ይዘሽ የመጣሽው ምን ለመሆን ነው? እዚህ ነው ማድረው እኮ። ቤትሽ ምን ሆነብሽ? ሲያስፈልገኝ የፈለኩበት ማደር አልችልም እንዴ? የት አይነት ነገር ነው? ደግሞ ሶፋ ላይ ነው የምትተኙው? አዎ እኮ ማንን ይድራው ብለሽ። እስኪ ተይኝ ማማ። ተይኝ አይደለም። ጠቢቡ ቤት አለ? አዎ አልኩሽ። ካለ እንዲሆነሽ ስትመጪ አይቶሽ ዝም አለ? አላውቅም። እንዴ ናትና ጥፏ። እሱ ማን ሆኖ ነው በገዛ ቤት የገዛ ልጅን ከቤት አስወጥቶ ተደላድሎ የሚተኛው? ከቤት አላስወጣኝም። ከዚህ በላይ ሜዳ አውጥቶ ይጣልሽ? ክፉ ተነጋገራችሁ? አንቺን እኮ ነው መጠይቀው። ባልሽም በጊዜ ተሰብሰብ ብለሽ ምከሪ ብለሽ ጭራሽ ቤትሽን ለቀሽለት ትመጫለሽ? ቤት አልለቀኩም። ለዛሬ ብቻ ከሱ ጋር ባንድ ጣራ ባንድ አልጋ ላይ መተኛ ስላልፈለኩ ነው። ለምን? ሲያስፈልገንስ? ገና የተረገዘው ሳይወለድ አልጋ ይለያችሁ። ትዳራችሁ እንዴት ብሎ ነው የሚዘልቀው? ልሄድልሽ? ትዳር እኮ ነው ያልሽው የኔ እመቤት። ቀረበኝ ብለሽ ዘለሽ እኔ ጋር ስትመጪ አጨብጭቤ እንድቀበልሽ ነው የምትፈልጊው? እና ልታባረርኝ ነው? ለምን አባረርሻለሁ እንዴ? የሚባረር ይባረራል እንጂ ቤቱ እኮ የኛ ነው። ወደን አግብተን ቤታችን ያገባናችሁ እኛ። ምን ቁርጥ አርጓቸው ቤታችንን ያስለቅቆናል። ካሁን በኋላ ምንም ዝርዝር ነገር እንዳትጠይቅኝ እሺ?
ጠቢቡ ጠጥቶ ነው የመጣው። ሽታው ስላመመኝ ነው ቤቱን ለቅቄለት የመጣው። ጠጥቶ ምን ነው መጠጣት ነውር አለበት? ነውር የለበትም። አዎ የለበትም። ቤተነሽ ነውር ከሌለበት እዛው ቤትሽ ነውርሽን ታቀፈሽ ታድሪያለሽ። በድግ ወይኔ ጠጥቶ ሲመጣ ቤት ከለቀቅሽ አጭሶ ቢመጣ ሀገሩን ለቀሽለት ልትሄጂ ነው? በያሽ ተራሱን እኔ ባህሩን እስከቀሰቀስ ቅደሚኝ ወደ ቤትሽ። ደግሞ ለምንድን ነው ባህሩ የሚቀሰቀሰው? እኔ ለሱ ባላንስም የሚፈራው ወንድ አጥቶ አይደለም እንዲህ በኩል ለሊት አውጥቶ የሚጥልሽ። ቆይ እስኪ ባህሩን በቀደም ስለመታው ብድሩን ለመመለስ ብሎ ይጎዳዋል። አይሆንም። ባይሆን ጋሽ ገብሬ ካሉ እሳቸው ይቀስቀስ። አይ እሱ ነፍሱን አያውቅም፣ ተኝቷል። ነገር በሆዴ ዘርቶ ምንም እንዳላጠፋ ተኝቶ ያንኮራፋል። የማወራው አጥቼ ስንቆራጠጥ እኮ ነው የመጣሽው። አሁንማ ምን ተይዞ ይተኛል? ከግራ ከቀኝ ነገር እያጎረሳችሁኝ። ተኝ በቃ። ለሁሉም ነገ ያደርሰንም። ነገ የራሱን ትልቅ ችግር ይዞ ነው የሚመጣው። የዛሬው ዛሬን ማደር የለበትም። ወይኔ እኮ በይ በጣም የተከስክ ትመስላለህ። ለምን አልተክዝ? ትካዜን የሚያጠፋ ነገር አስቤ ነበር። ቆይ ምንድነው? አንድ ሰው ላገናኝህ በስልክ። ማን? ቆይ ስልኩ እየጠራ ነው። ማን ነው? ምህረት ናት? የታገኘው? ኧረ ምህረት አይደለችም። ቅድም ተደዋውለን ነበር። አንተ አጠገብ ሆኜ መልሼ እንደምደውልለት ነግሬው ነው። ወንድ ነው? ማን ነው? ሄሎ ሞላ፣ ሰላም ነው? አዎን አጠገቤ ነው። አዎን ይቻላል፣ አናግረው። እንካናግረው። ሃሎ፣ አቤት። ልክ ነው፣ ኃይሉ ነኝ፣ አልተሳሳትክም። ያው ደህና መጣ። ቴንክ ዩ። እሺ፣ በጣም አመሰግናለሁ። ማን ልበል ግን? አዎ አስታውስኩ። ደህና ነህ? አዎ ካልኩት ጊዜ በጣም ቆይቼ ነው የተመለስኩት። በደህና ነው። አይቼዋለሁ። ማን እንዳስወራው አላውቅም። ያው እንደምታይ እኔ እንግዲህ ተመልሻለሁ። ምን ቃለ መጠይቅ ማድረግ እንችላለን? አንተ በተመቸ ጊዜ እችላለሁኝ። ሮብ ያሁኑ ሮብ አልፈጠነም? አይ ምናልባት መዘጋጀት ካለብኝ አርብ ጥሩ ቀን ነው። አርብ ጠዋት 4 ሰዓት ላይ ትመጣለህ? ይሁን። ማንን? የኔ ባለቤት ታስፈልጋለች? አለች፣ አብረኛ አለች። ግን ሰሞኑን ስራ ይበዛባታል። ግን እኮ ባለቤቴ አልጋ ባልጋ ፕሮጀክት ላይ ምንም ሼር የላትም። ስራው ላይ የለችበትም። እንዴት? በኔ ህይወት? አዎ በኔ ህይወትማ ትልቅ ቦታ ያላት ሰው ናት። ግን ከሷ በላይ በዚህ ስራ ላይ መስዋዕትነት የከፈሉ ሌሎች ሰዎች አሉ ማለት ነው። አዎ እነ ባህሩ። ስማ ሚስቴ አይደለች? ምን መሰለ፣ እሷ ካሜራ ትፈራለች፣ አይናፋር ናት። እስኪ ላማክራትና እንደሱ ይሻላል። እሺ እንማከርና መልሼ ልደውልልህ። ምን አልከኝ? እኔ ቤት? ስራው ቦታ ቢሆን አይሻልም? ጥሩ፣ ለማንኛውም እደውላለሁ። እሺ ቻው። ምን አለ? ምን አይነት ግራ የገባ ነገር ነው? ምንድነው የሚለው? ቃለ መጠይቅ እንዲያደርገኝ ተስማማው። ለመጪው ዓርብ ቀጠሮ ያዘን እናማ ምህረት መኖር አለባት ነው የሚለው። ለምን? የሚያነጋግርህ ስለ ስራው ጉዳይ አይደለም እንዴ? ነው፣ ግን ከጀርባ ሆና ስታግዝ የነበረችው ሚስትንም እናናግራታለን አለ። ከጀርባ ሆና ስታግዝ የነበረችው ሚስትህን? ያስቃል ባህሩ።
በጣም ምን እንደዚህ እንደሚያስቅህ አልገባኝም። ሌላ ምን እንዳለኝ ታውቃለህ? ቃለ መጠይቁን የምናደርግልህ አንተ መኖሪያ ቤት ሆነን ነው። መኖሪያ ቤት ባለቤትህ ባለችበት እሱ አይደል ግራ ይገባኝ። እኔ እኮ የኔ የምለው ቤት የለኝ። ሚስቴም ጥላኝ ሄዳለች። የሚጠይቀኝ ፈጽሞ እኔ ጎደለኝና በዚህ ባጭር ጊዜም ላሟላ ማልችለው ነው። ይገርማል። አይገርምም? ባህሩ አጣብቂ ነው። መልሼ እደውልልሃለሁ ብየዋለሁ። ምን ልበለው? 9 ሞት መጣ ቢሉት አንዱን ግባ በሉት አላሉ። ይምጣ ና በለው። የት ና ልበለው? እንግዲህ ማማን ማስቸገር ሊኖርብህ ነው። ምን ብዬ? ሳሎንሽን ለአንድ ቀን ተባበረኝ ቤቴ ነው ብዬ በቲቪ ቃለ መጠይቅ ልደረግበት ብትላት እምቢ የምትል አይመስለኝም። ይሄ የማይመስል ነገር ነው። እኔም እንደሱ ብዬ አፌን አላበላሽም፣ እሳቸውም እሺ አይሉ። ምን ቸገረህ እንዴ? ጠይቀህ እምቢ ካለች ይቀራል እንዴ? ምን ነካው? እሺ ሚስትህን ይዘህ ቅረብ ላለውስ? ይዘህ ትቀርባለህ? ከየት አምጥቻት? እሷ እኮ እንኳን አጠገቤ ሆና ስለኔ ልታወራ አይኔንም ማየት አትፈልግም። ረጅም ዓመት አብረህ ኖራ የለም? ምን አለበት ለአንድ ቀን ነው። እውነቱን ልንገርህ፣ ባለፈው ሳናግራት ካሁን በኋላ እኔና አንተ ጎን ለጎን የምንቀመጠው ፍርድ ቤት ነው ፍቺ ስጠይቅህ ብላኛለች። ምን ቸገረ ታዲያ? ጠይቀሃት እምቢ ካለች ይቀራል። እያሾፍክ ነው ባህሩ። ምን ያስቃል? አሳዘንከኝ በእውነት። እንድታዝንልኝ አልፈልግም። መፍትሄ ካለህ ንገረኝ። ኧረ እንዴት ያለ ኮሚክ ነው! እማማ ጥፎወርቅ ምን? በቃ መፍትሄ ያለው በሳቸው እጅ ነው። ስብሰባ ጥሩልኝ እላቸዋለሁ። ስብሰባ? አዎ፣ ይሄ የሥራና የጋራ ጉዳያችን ነው። ሁላችንም በስብሰባ መወሰን ያለብን አይመስልም? ስብሰባ አሁን ላለንበት ሁኔታ ጥሩ ሐሳብ አይመስለኝም። እንዴት? አሁን ያለንበት ሁኔታ ምንድነው? ሁሉም በውስጡ ነገር አምቆ ይዟል። እንደለመድነው ተነጣጥለን ብናማርር ይሻላል። ከተሰበሰብን በግልግል ነው የምንበተነው። ይቅርብህ ኃይሉ። ምንድነው የምታወራው ባህሩ? አንተ በሌለበት ጊዜ ከመጣህም በኋላ ከስራው ጋር በተገናኘ በግል ግንኙነታችንም የታፈነ ብሶት አለብን። እኔ ይሄንን አውቄ ከአቅሜ በላይ ስለነበርም አንድም ቀን ሰብስቤ እንዲያወሩ ፊት አልሰጠኋቸው። ምንድነው የምትለው? አትነካካው ነው የምልህ። ምኑን? ያበጠ ነገር አይታየህም? ያበጠ ነገር አይታየኝም። እንግዲያውስ ስብሰባውን ጥራና ሞክረው። የኔ ስብሰባ መጥራት የሚያመጣው ችግር አለ? አዎ፣ እስከ ዛሬ ቆይ ኃይሉ ይምጣና እንሰበሰባለን እያልን ያጠራቀምናቸው ብዙ በሂደር ያቆየናቸው ጥያቄዎች አሉ። አንተም ይሄ ሳይገባ ቀርቶ አይመስለኝም ችላ ስትለኝ ሰነበትከው። እንዴት ኃይሉ? ግልጽ በሆነ አማርኛ ነው የምነግርህ። ከጊዜ ብዛት ሁሉም ኩፍ ብለዋል፣ አብጠዋል ነው የምልህ። እንደዛ ከሆነ ያበጠው ይፈንዳ እንጂ ስብሰባውን መጥራቴን አልተውም። እኔም ከዚህ በኋላ ተዋልልህ የለሁበትም። ተው ማለቴን ግን እንዳትረሳ። እሺ፣ ግድ የለም አልረሳም። ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነጻነት ወርቅነህ ነበሩ ይጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።